1000 ዓመት ወደ ኋላ ሲል 1000 ዓመት ኢትዮጵያ የትኛው ኢትዮጵያ ነበረች? ኢትዮጵያ የምትባል የትኛው ነች? ትግራይ እንደሆነ በቃ የለውም እኮ በአልጀርስ ስምምነት ከሆነ ይውሰዱት ብለህ ይላል እኮ። ሞቅ ሲል ደግሞ ባድመ አልከው ባለፈው። ባድመ ልክ ለኢትዮጵያ አካል አድርገህ ማለት ነው። ኢትዮጵያ ለመሽተት ስትፈልግ ካራማራ አድዋ ድል ምናምን ስትፈልግ ናና የኢትዮጵያ ሉዓላዊነት ታስጠብቅ ሲባል በአልጀርስ ስምምነት ከሆነ ይውሰደው ትላለህ። ደግሞ እንዲሁ እኮ የገጠመው አብይ አህመድ የገጠመው ችግር እንዲሁ በፍንጢጣው በቂጦ የገባበት እባብ ነው የሆነበት። እባብ ከገባ ብትጎትተው ይበጠሳል። ግማሹ ነው የሚበጠሰው፣ ግማሹ ሆድ ውስጥ ይቀራል አይደል? እንደዛ ነው። ዝም ቢለው ሙሉ በሙሉ ይገባበታል። አብይ ያለበት ቁማና እሱ ነው። አማራጭ የለውም። የመጨረሻ የሞት የሽረት ጉዳይ ሆኖ ሁሉም ዋሸት ማጣላት ነው የሚፈልገው። አፄ ዮሐንስ አለ እኮ ደብረ ማርቆስ ሄዶ አፄ ዮሐንስ አለ። አፄ ዮሐንስ የሰሩትማ በአንተ በኩል ቢያንስታቸው ለሀገር ብለው የተደብቀው የሞቱ ይመስልሃል? መቀለ አፄ ዮሐንስ መቀለ እኮ አፄ ዮሐንስ ቤተመንግስታቸው እኮ መቀለ ወይ ደብረ ታቦር ነበር እኮ። ሁለት ቤተመንግስት ነበራቸው እኮ። ደብረ ታቦር ሁለተኛ ቤተመንግስታቸው ነው። ደብረ ታቦር ቤተመንግስቱ ታመው የሞቱ ይመስላል እንዴ? ወይ አፄ ዮሐንስ ሆቴል አፄ ዮሐንስ ማረፊያ ፓላሳቸው መቀለ የሞቱ ይመስላል? ወይስ አንድ ሆቴል ላይ ዝም ብሎ አዲስ አበባ ትላልቆች ሆቴል ላይ ሲማግጥ እዛው ፌንት ያደረገ ይመስላል? ለሀገር እኮ መስዋዕትነት የከፈሉት ለሀገር ማንም ያውቀው ነው። የት መተማ የት ነው? አማራ ክልል ነው። አማራ የት ነው? ኢትዮጵያ ነው። ደብረ ማርቆስ ሄደ ፖለቲካ ስትሰራ እቺን ሁሉም ነገር ወርወር ዘመነ ካሴና ደብረጽዮን ዘመነ ካሴና ምግበይ የሚያጣላ ነገር ካለገኘው ነገር ጣልጣል አርግስት ነው። አይሆንም። እሱ ደግሞ የሰማው አለ ሰሞኑ እንዳይወጣ በዚህ አብይ የሰማው ነገር ይኖራል። ሰሞኑ ደግሞ ይሄን ፎርሽ የሚያፈርስ የሰማው ይኖራል እርግጠኛ ነኝ። ወደ ቲዲኤፍ አካባቢ ማለት ነው። ቲዲኤፍ ቁመና ምን ይመስላል? ቲዲኤፍ ምን አለው? ምን አቅም አለው? ትናንት ምን ነበረው? ዛሬ ምን አቅም አለው ያለው ይመስለኛል። ለጦርነት ቅስቀሳ ግን ጥሩ ነው። ለሱ ያስበው ሊሆን ይችላል። ለቀይ ባህር ብሎ የሚነሳ ኢትዮጵያዊ ካለ በዚህ ሰዓት መርፌ ብትወጋው የማይሰማው ትውልድ ነው አሁን አዲስ አበባ ያለው። ኪስ ውስጥ አይጥ ቢያገኝ ደንገጥ የማይል ወይ ፈግግ የማይል ትውልድ ነው ያለው። የፈዘዘ ትውልድ ነው። በብዙ ስነልቦና በብዙ ማህበራዊ ኢኮኖሚያዊ ቀውስ ውስጥ የገባ ትውልድ ነው። ቀይ ባህር ብትለው ላሽ በልበናት ነው የሚለው። ግን እሱ እናወዳድረው አብይ አህመድ ከገዛታቸው ጋር ዛሬ እናጋጫቸዋለን። ሰላም እናባበላቸዋለን። ማጋጨት ሳይሆን ሰላም እንዲባባሉ እንፈልጋለን። ሁለቱንም ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ገና ፕሬዝዳንቱ ገና አረፍተ ነገሯን ሳይጨርስ በየሄድኩበት ሲል አገልጋያቸው ሆናለሁ ውጭ ጉዳይ ሚኒስትራቸው ሆኜ እሰራለሁ ሲል ገና ሳይጨርስ ነው ማጨብጨብ የጀመረ። ይሄ አለቅላቂ ነው እንግዲህ አሁን ቀይ ባህር ተወሰደብኝ የሚለው ምን ነው ያ ጊዜ ለምን አልተጠቀምክበትም ታዲያ? ምን ይመስለ ራስን በራስ ተሹመ ውጭ ጉዳይ ሚኒስትራችሁ ነው። ምንም ሰውየው ፕሬዝዳንቱ እንኳን ደንግጦ እንደዚህ ይላል እኮ ደንግጧል። መሾሙ ማን ይሾመ? እሱ እኮ ነው ፕሬዝዳንት። ራሱ ሰርፕራይዝ አደረገው። መድረክ ላይ እኮ ሰርፕራይዝ አደረገው እኮ ተሹም ያለው አንዳንድ ግራንት እንዳትጋቡ ኦስማን ሳላ ጋር የሥራ መዛባት ምናምን የመጋጨት እንዳይኖር እንደዚህ ያልከው ሰውዬ ቀይ ባህር የማን ሀገር ነው? ኤርትራ ማን ነች?
የኤርትራ ካርታ የት አካባቢ ነው? ስለ የትኛው ኤርትራ ውጭ ጉዳይ ሚኒስትር ነን ያልከኝ? የትኛዋን ኤርትራ ነች አይደል? ለዚህ ይሄ ደግፉኝ በቃ ትግራይን ለመምታት በቃ ትንሽ ለማማሙቅ ሁሉም ማድረግ አለበት። የዚህ ሰውዬ ችሎታ ምንድነው? ግን አለቀበት። አጋጣሚውን አለቀ። ሮጦ በቃ ሄደ። በቃ ልጅ ይሮጣል አባቱን ግን አይቀርም እንደሚባለው ከኋላ መጡበት። ከጌታቸው ጋር እናወዳደር ለማነጻጸር ነው። ራሱን በራሱ ነው። ምንም ሀተታ አያስፈልገውም። ትናንት ምን አልከን? ውጭ ጉዳይ ሚኒስትራችንን። ዛሬ ደግሞ ህገወጥ መንግስት አዲስ አበባ መጥቶ ገነጠለብን እና በህገወጥ የሄደችን ሀገር ውጭ ጉዳይ ሚኒስትራችንን ሲለን ነበር ትናንት። እንዴት በህገወጥ የሄደች ሀገር ለምን የሷ ውጭ ጉዳይ ትሆናለህ? በምን ተብሎ? ኢትዮጵያውያን ይሄን ስታዩ በተለይ የአብይ ደጋፊዎች የአብይ አለቅላቂው ፋርሴ ብሏቸው ምን ይሰማቸዋል? ይሄ ለመቁረጥም አይመችም። እንዲሁ ይሄ አንዳንድ ቆፍጠን አድርጎ ለአብይ የተናገርኩት ለደብረጽዮን ወይ ለአብይ የተናገርኩት ለህወሓት ለቲዴፍ ያደርጉት የለ ቆርጥ ፌስቡክ ላይ በጣም ነው የሚቆራርጡት። እና እስቲ እንዴት አድርጎ ይቆረጣል? ይሄ ስለ አብይ ላይ እየነገርኳቸው ያለሁት አብይ አለቅላቂ ነው። ቁረጥስ በደንብ አድርጎ ቆርጠስ ወደ ሌላ ቀይረው እስቲ። በዚህ አጋጣሚ ጌታቸው መልስ ይስጠው። ጌታቸው አንደበት መልስ ይስጠው ስለዚህ ጉዳይ አሁን እሱ ላይ መልስ ይስጠው። ተመልካቾች እንደግማለን። ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። አዲስ አበባ ተቀምጦ ጥንታዊ ባህር በራችን ነው ወያኔን የሸጠው ያስገነጠለው የሚል ቀጣፊ በግልጽ ሊያውቀው የሚገባ ነገር ኢትዮጵያ ውስጥ ያለ የነገሰ ያስተዳደረ ሀገር መሪ አካባቢ ገዢ ምጽዋን ተቆጣጥሮ አያውቅም። የሶስት ዘመን ታሪክ ኮንቴክስት አንጻር ስናየው አዶሌ 3 ብለን የምናስቀምጠው ነገር አለ። ከዚህ ውጭ አዲስ የተሸጠ ወደብ የሚባል የለም። በነገራችን ላይ የቀይ ባህር ምጽዋ በጣም ያጓጓል እኮ ምጽዋ። እንዲሁ መርከቡ እዛ ላይ የተለያዩ እኔ ምጽዋ እጄ ሳይው በጣም 6 ነው 7 መርከቦች እዛ አርፏል። ምሳ ለመብላት ምሳ እንግዲህ እዛ አረፍ ብለው ይሄዳሉ መሰለኝ የተወሰነ እና ይሄ ኢጣሊያኖ ይላል አንዱ ምናምን ይላል። በጣም የህንድ የምናምን በርካታ መርከቦች ነው የሚያርፉት ምጽዋ። እንደዚህ ስለ አፉን ውሃ ይቋምጣል እንደዚህ አይደል? የሆነ ጥሩ ወጥ እንደሸተተው ሰው እንደዛ ነው የሚሆነው። ይቋምጣል ማለት ነው ይላል። አብይ ደግሞ ምን ዋጋ አለው? ያንተ አይደለም ምጽዋ እንዳል ጌታቸው በጣም ጥሩ ጭንቅላት በነበረበት ሰዓት የተናገረው አይውሽ በቃ ትልቅ ሀገር አሜሪካ ትልቅ ሀገር ነው አይደል? አሜሪካ ስንት ፖርት አላት? ዝም ብሎ በሄድክበት ፖርት ነው። በየስቴቱ ፖርት ነው። በየስቴቱ ቢች አለው። በቃ መዝናኛ ቢች አለው። ጥሩ ነው። ትልቅ ሀገር ስትሆን ጥሩ ኢኮኖሚ ይኖርሃል። የማህበሩ እንደፈለክ ትንቀሳቀሳለህ። ቪዛ ያስፈልገው ምናምን መንቀሳቀስ። አሁን አሜሪካ 50 ሀገር መሆን የሚችል ሀገር ነው። 50 ስቴት ነው፣ 50 ሀገር ነው። የትና በጂኦግራፊ የማይገናኝ ከአሜሪካ ጋር የማይገናኝ ሌላ ሀገር ሄዶ አሜሪካ አካል ነው። ጃፓን አጠገብ አለ፣ አንድ አሜሪካ አካል ነው። ሰው የሆነ ቦታ ሄዳል። ስንት ጊዜ የሰዓቱ ልዩነት ምናምን የሰማይና ምድር ግን አሜሪካ ነው። 50ኛ ስቴት ነው፣ 49ኛ ስቴት እያሉ ትልልቅ ስቴቶች ፈጠሩ። ደስ ይላል። እንደዚህ ደስ ይላል። ሰላም ሲኖር ነው። ግን አቅም ሲኖር ሰላም ሲኖር ነው። እንደዚህ ረፈጥጣለሁ እገላለሁ እንደዚህ ተውትና ኤርትራን ተውትና ድሮ ስንት መስዋዕትነት ከፍሎ ሄደ ሀገር ትግራይ ቋፍ ላይ ያለ ነው። ትግራይ ማስተዳደር አልቻልክም። ስለ ቀይ ባህር ተውና ትግራይ ማስተዳደር አትችልም። አንተ መቀለ ዞር ብለህ መሄድ አትችልም። እንደቋመጥክ ተቀራለህ እንዳለ ጌታቸው ረዳ እንደቋመጥክ ቀርታል።